ድርግም አድርጌ ነው የምዘረጥጠው። ግን እኔ እዚህ ሶሻል ሚዲያ ላይ እንደዚህ የጥላቻ ጥግ እንደው ቢሞቱ አፈርድሜ ብሉ ብዬ የምጠላው ሰው አሉ። ቢሞቱ ራሱ እሳይ ምል ነው የሚመስለኝ። ስብና አይደለም አቲም ሮማን ብለህ ልትከራከር ትችላለህ። ልክ ያ 00 ሞተ ሲባል እንኳን ሞተ እንዳልኩት ጂጂክያ እኔ በህይወት እያለሁ ከሞተች ደግ አረገች ሞተች። እኔ ሀሳቤ ወደፊት ጤነኛ ሰርታ ቀየራለሁ አይደለም። ጂጂክያ ልክ የሰለሞን ተካልኝ አይነት ህይወት ነው። ኦሮሞን ወጥታ ታዋርዳለች። ኦሮሞ ታገልኩ ልክ ሽጉጥ ደቅና ኦሮሞ ማህበረሰብ ታገይልን ብላ ያላት ለራሷ እዚህ ጋር ዛፍ ለጥፋ ለራሷ ለውቅና ጀዋር ሜቢ ያየኛል ብላ ደም ተፍታ ሰራች እንጂ ለኦሮሞ አማራ እንዲጠላ የሰው ልጅ ከወለጋ ተጨፍጭፎ ሞቱ በጅምላ ተቀበሩ ብለን እኛ በምናነባበት ጊዜ ወታ ሻፓይን የከፈተችው የጥላቿ ጥግ ኦሮሞን ራሷ ኦሮሞ ሆና ሰው ሲበላ ቪዲዮ ደረሰኝ። ሰው እየቆረጠ ኦሮሞ ሲበላ እሷና እኔም ኦሮሞ ይርሳላቸው ኦሮሞን እሷና ወርቅ የምትባል ኦሮሞ ስጋ ሲበላ ደረሰን ሰው እየቆረጡ ሲበሉ ብለው ኦሮሞ እንደ ጭራቅ እንዲጠላ ካደረጉት ሁለቱ ናቸው። አማራ እንዲጠላ ሰርታለች፣ ኦሮሞ እንዲጠላ ዘሴም ታይም ሰርታለች። ኦሮሞ እንድንፈራ በሁለቱ ተደርጓል። ስለዚህ ጂጂክያ ብትሞት ጀርመን ላይ አንድ የሚወዳት የለም። ኦሮሞ ማህበረሰብ ያስጠጋትም መጨረሻ ላይ ተቃጥላ በጀርመን ህግ ሰው የሚቀብረው ካጣም እንደሚደረግ አላቅም። አሜሪካን ሀገር ይቃጠላል፣ እዚህም ይቃጠላል። ጀርመን ሀገር ምን እንደሆነ ባላቅም ያጣ ነው የሚደርሳት። አንዳንድ ጊዜ የምትሰጠውን ጥላቻ ጥግ ማወቅ አለብን። ሰለሞን ተካልኝ ኢትዮጵያ አትገባም ተባለ። ያ ቢሰምተው ከሆነ ለጥፌዋለሁ። ሁለተኛ ኦርቶዶክስ አልቀበልም ማለት መንዝ ቅበሩኝ ነው ያለው። መንዝ ነው ቤተሰቦቹ አሉት። መንዝ አህያና ውሻ የሰው ልክ አያውቅም ብለህ እንዴት ነው ማንም የሚቀበል? ኢትዮጵያ ጭራሽ ሙሉ ኢትዮጵያ አይደለውም ብሏል። ኢትዮጵያ አይገባም ተብሎ ኢትዮጵያ መግቢያ ጠፋ። እሺ ጎፈንድ የሚከፈትና አሜሪካ ይቀበር ተባለ። ጠላት ጎፈንድ ብሎ 10 ብር የሚጥል ጠፋ። ለካ ልጆቹንም ሚስቱንም ሙልጭ አርጎ ረግጦ ማየት አይፈልጉም። ሞተ ተብለው ሰምተው ራሱ አይዶን ኬር ብለዋል። ማን አይሰብስብ? ኦንሊ ቲንግ ምንም ቢሆን በደህና ጊዜ በክፉ ቀናችን ከጎን ቆሟል ብሎ አትላንታ ያለው የትግራይ ኮሚኒቲ ነው። አሁን አይዶን ነው እስከ ቅዳሜ እስካለፈው ቅዳሜ ገንዘቡ ካልሞላ ወይ ይቃጠላል ወይ በዛ ሀገር ህግ የሆነ ቦታ አለ ተከምረ የምትጣልበት እዛ ውስጥ ይቀበራል የተባለው። ስለዚህ ይሄ ሰውዬ ያስተላለፈው ትግሬ ሳይሆን ትግሬ ብሎ ከትግሬ በላይ ጮሆ ትግሬን ለማውረድ በረሃ ኤርትራ በረሃ ሄዶ የለፈለፈ ኤርትራ በረሃ ድረስ ወያኔን ለማውረድ ሄደ። ከዛ ደግሞ ከትግሬ በላይ ትግሬ ነኝ አለ። እዛ ደግሞ የብልጽግና ደጋፊ ሆኗል። የሚገርም ማለት ነው እንግዲህ ትግሬን የጨፈጨፈው መንግስት የብልጽግና ነው ብሎ እንደዛ ጥላቻ ሲሰብክ የነበረ ሰውዬ አሁን ምን ሆነ? የብልጽግና ደጋፊ። ስለዚህ ይሄ ልጅ ከራሱ ጋርም ከቤተሰቡ ጋርም ከሁሉም ጋር የተጣላው ሲሞት ዞር ብሎ የሚያየው ጠፋ። ዮኒ ማኛም ደሴምቲንግ እንደዛ ነው የሚሆነው። አሁን ደግሞ አይተዋል። ኦርቶዶክስን ሙልጭ አርጎ ሰድቦ ቀጥቅጦ ኦርቶዶክስን ልጆች አፋፋቸውን እንዲያወሩ አፋፋቸውን አድርጎ ጴንጤ ነኝ ብሏል። ይቀላቀል። ድሮም ጴንጤ ነበረ፣ አሁንም ጴንጤ ነው። ምንም ችግር የለንም። ኦርቶዶክስ የሰው ችግር የለባትም። ግን እኔ ባልጌ አላቅም። በኦርቶዶክስ ከመጣ ዮኒ ማኛን ልክ ማስገባህ እኔ ነኝ። ስምን ከዮኒ ማኛ ወደ ኒሴ ጋር አድርጌዋለሁ። አሁን ደግሞ በአንተ የተነሳ ጴንጤ የተባለ እያሳደድኩ ነው የምረግጣችሁ። ጴንጤ ሆኛለሁ ብሏል በይፋ። በጣም አሪፍ ጴንጤዎች። እኔ ሮማን ጭራቅ እንዲቀንዳሟጭ ሮማን ጭራቃን የእናንተን ዲቴል እራሳቸው ፓስተሮች ይሰጡኛል። እያመጣው በምክንያት እያስረዳው ዘረጥጣችኋለሁ። አርፋችሁ ካልተቀም መብርሃን ጋር ከደረሳችሁ መብርሃን ምስክሬ ነው፣ አሳያችኋለሁ።
አስለቅሳችኋለሁ። እምነት መቀየር መብቱ ነው። ነገር ግን ኦርቶዶክስ በዚህ ወረደ በዚህ ወጣ እያለ እኔ ቪዲዮ ሰራለሁ። አንድ የኦርቶዶክስ ልጅ ዮኒ ማኛ ጋር ብትገቡ እናንተ ነው እየዘቀዘቅኩ ምረግጣችሁ ብዬ ቪዲዮ ሰራለሁ። አውቀው እንደሚጣሉ ቪዲዮ ሰራለሁ። ቢኮዝ ኃላፊነት አለብኝ። ጂጂክያ ከቤተሰቦቿ ጋር እቃ እንደምትጣላ ጂጂክያ እና እሱም አውቀው እንደሚጣሉ ቪዲዮ ሰራለሁ። አውቀው ነው የሚጣሉት። የዩቱብ ብር አስክሯቸው። ሰምታ ሊያሾ የምትባል ደንቆሮ ያን አርቲስት ሰው ወዶ እንትን ገብቷል አለች። ሰው ገብቶ ሰው የሆነች ልጅ ወዶ አሜሪካን ገባ ያለችው አርቲስት ኢንተርቪው ተደርጎ ኧረ እኔ የትም አልሄድኩም ከሚስቴ ጋር መለያየት ደግሞ ስራዬን ያገባሁት የትም የሄድኩት የለም እኔ ለልጆቼ አጥቤ ልጆቼን እንዲያድጌ ያሳደግኩ አባት ነኝ። ኧረ እኔ የትም አልሄድኩም የወደድኩትም አሜሪካን ሀገር የለም። ይሄንን ሊያሾ እነዚህ ምስኪን ሰው ያቀናል ብለው አንገት ደፍጦ የተቀመጠን አርቲስት ስም እየዘረጠጠች የዩቱብ መጠቀሚያ እሷ መኪና ታስቸረችራለች። በሰው ደም የሰው ደም እየበሉ የምትበላው ምግብ ጸጉር። ለዚህ ነው በሰው ፊት ያዋረደሽ። ጸጉር እንኳን አብሬት ጸጉር ያለው ምግብ ስትበይ እንኳን ማታቂ ባለጌ። ለዚህ ነው የተዋረድሽው። ስብናሽን ትግሬ ነበርሽ በትግሬ ዘመን፣ አሁን ደግሞ ተገልብጠሽ ጎንደሬ። አንቺ ልቃሚ። እኔ እኮ የሚያሳዝነኝ የትም ትግማሙ ትመጡና የዛን የጎንደሬን ስም ስጠሩ ነው። ጎንደሬ አንቺ ጎንደሬ ማለት የሰው ልክ እኮ የሚያውቅ ነው። እኔ እኮ ስለማውቃቸው ነው። ጎንደር ሲነካ ከጭንቅላቴ እስከ ስሬ እንደዚህ ቅጥቅጥ የሚለው ጎንደርን ስለማውቃቸው ነው። ደፋር ጎንደሬ ነኝ ስትይ እንኳን ማታፍሪ። የጎንደር ስብዕና አንድ የለሽ። ጎንደር የሰው ልክ ያውቃሉ፣ ስብዕና ያውቃሉ፣ ግፍ ያውቃሉ። ስብዕና እንዴ ጎንደር የሆነ እኮ እስቲ እዋቸው እስቲ ሚዲያ ላይ እንኳን አንቺ ስብዕና ያውቃሉ። አንቺ ግም የገማሽ እኔ በእነሱ ስም ስትመጣ ደግሞ አንጀት የሚያረው ስብዕና ይኖርሽ። የሰውን ህይወት እያመሰቃቀልሽ የምታገኘው ገንዘብ ደም ይሆንብሻል። ዋጋ ትከፍያለሽ። የምትከፊው ደግሞ በልጅሽ ነው ዋጋ የምትከፊው። እንደዚህ የሰው ደም በልተሽ የወለድሻል ልጅሽ፣ በሷ ዋጋ ትከፍያለሽ። እግዚአብሔር የሚቀጣሽ በሷ ነው። አርቲስቶች አይናገሩም እያልሽ አንዴ ሰላምን፣ ተስፋዬን ታሪክ ህይወቷን ታሪክ እያመጣች ትፈተፍቻለሽ እንዴ? ሌላ የምታውሊው ነገር የለም? የአርቲስቶች ህይወት የእውነት ከሆነ ነገር አውጥተሽ ብትሰድቢያት ምንም ችግር የለም። ግን አማራ ነሽ የሚለሽ አማራ እንደዚህ አይነት ስብዕና የለውም። አማራ የሰው ደም በልቶ አያውቅም። አንቺ ደም የበላሽ ማለት ነው። እየተበተብሽ ለፍልፈሽ ደግሞ አማራ ነኝ ትያለሽ። ስድ ልጅ አሳዳጊ በደለሽ። ለነገሩ ተወልደሽ አድገሻል የተባለው እዚሁ አዲስ አበባ ነው። ገጠር የተወለደ አማራ ስብዕናውን እንደኔ ወርደሽ ብታዩ ደፍረሽ የዛን ሰው ስም አጠሪውም ነበረ። የአርቲስቶች ህይወት እያመሰቃቀሽ አንድ ቀን አንዱ ስርሽን ብሎ ሲደፋ ይሄንን የገዛሹና የበላሹን ነገር አትበዩም። ህሊና ቢስ። ኢትዮጵያዊ መሆናችሁ ራሱ ያጠራጥረኛል። እንኳን አማራን የሚያክል ማህበረሰብ ዝርያ እንትና ሳሚ የሚሉት አሁን ሰይፉ ላይ የቀረበው ልጅ እኔም በጣም የታሰብኩት አርቲስት እሱ በጣም የገረመኝ አለ አጋቡኝ አለ። እኔ ሳላቅ እሱ ሳያቅ ተደግሶ እንግዲህ ሙሽራ ነው አይደል? ብዙ ጊዜ ሽምግልና የሚላከው ስብዕናን ምናምን ማንነት እና ባይዘው የተወራ ሁሉ እውነት አይደለም። እኔ ሶሻል ሚዲያ ላይ ልብ ብለን ካየን ዩቲዩብ ላይ አለ እኮ ፎቶችንን ለጥፈው ሰበር ዜና ሳሚ ያገባ፣ ሳሚ ከሌላ ሰው አስረግዟል ብሎ እርጉዝ ሴት አምጥቶ ይለጥፉልሻል። ገባሽ? ይሄ ስብዕና ደግሞ እኔ ልጅ ሰበር የሚል ነገር ዝርያ ጌታን ነው የምልሽ። በፊት በጣም ነበር የሚያስደነግጠኝ። ሰበር የጠላሁት በዩቲዩበሮች ነው።
ሰበር መረጃ ሰበር ዜናውን ሌላ የመጀመሪያው ዜና ሌላ ነው። ውስጥ ስትገቢ ደግሞ የሆነ ታሪኩ ሌላ ነው። እነሱ ቪው እንዲታየላቸው ለምን ሰው ሰበር ካልተባለ አያይም በሚል ነው። አንዳንዴ እባካቸው አሁን እንደ ሳሚ አይነት ስብዕና ጀግና የሆነ ስብዕና ያለው ወንድ መፋታቱ ትክክል ተገቢ ባይሆንም የራሱን ህይወት የሚያውቀው እሱ ነው። ግን እናንተ ከጀርባ ሆናችሁ ይሄን ነገር የምታደርጉት ነገር አንዳንዴ ፋሚሊ ሰው ይበትናል። ፎቶችሁ ሲለጠፍ የምትደነግጡ የሆነ እናታችሁ ሲሰደብ የሆነ ነገር ስትደረጉ የምትደነግጡ ባይዘው ያልተፈጠራችሁበት ዓላማ ስለሆነ ነው። እናንተን የሚያስደነግጣችሁ የሆነ ሰበና ስላላችሁ ነው። ግን እንደነ ሳሚ አይነት ደግሞ ወንድ የሆነ ትክክለኛ ጀግና የሆነ ሰው ደግሞ ወጥቶ ጊዜውን ሰዓቱን ጠብቆ መልስ እንኳን ሲሰጥ ሲያምርበት ዝርያ እኔ ይኸውልሽ ዩቲዩብ ላይ ብትገቢ ሮሚ ብቲ ሮሚ ክርስቶስን ነው ብልሽ ዩቲዩቡ ሮሚ እንዲህ አለች፣ ሮሚ ያገባች፣ ሮሚ ያረገዘች፣ ሮሚ ዩቲዩብ ላይ እስቲ ግቢ አንድ ዩቲዩብ ላይ አሁን እንደዚህ በሌላ ስልክሽ ሮሚ ብለሽ ሴቭ አድርጊ። ሮሚ ኧረ በስመ አብ ዝም ብለሽ ሮሚ በይ። ከዛ በአንቺ አካውንት በአንቺ ስም እኮ 500 ምናምን ሺህ ፎሎወር ያለው እድር አለ፣ ሰብስክራይብ ያለው እንደክሰ ሰው እንደ ዩቲዩብን እና እባካችሁ ሰዎች እኔ እንደው ከአንደበታችሁ መጥፎ አይወጣ፣ ግን ጊዜው ተሻሽሎ ላስላስ ረገጣ ምናምን ተብሎ የመጣበት ዘመን ስለሆነ አትደንግጡ። ማንም ሳይዋረድ ማንም እንትን ሳይል እንግዲህ የፈመሰ ሰው አንድ ሰው ብቻ ነው የፈመሰ ያየሁት፣ ደህና ምንም ሳይነካካ በዘፈን አወቅሻት። ዝርያዬ ግጭት ያለባት ልጅ ፍንጭት ነው ግጭት ያለባት ጽፌው ስጽፈው ወጣሁኝ። ወይኔ 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 ላይቭ ሽኑላ የሚያስተላልፈዋሉ እዙ ወይኔ 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 በሽፎን አለው በሽፎን ይሄን ልብስ ለብሼ ምን አሉኝ? አደ ሮሚ ብለውኛል። ወይኔ ወይኔ ሮሚ በየራስ እኔ የሆነ ቀን ታዝቤ ነው ሮሚ ብዬ ሰርች ሳደርግ በኢየሱስ ያለው ህዝብ ሰላም ሰላም እኔ በእኔ እንደዚህ ቁጭ ብለው ወይኔ ሮሚ እስቲ ቆይ ወደዛ ላኩት። ኧረ ወደዛ ላኩት። ቆይ እስቲ ምን እያረኩ ወይቱ ለካ ሰው ሁሉ ለምንድን ነው ዩቱብ ማሰሪው? በአንቺ ሰው ዩቱብ ላይ ነው ሲለኝ እኔ ይበሉ ምን እያሉ ኦኬ ትግርኛ